እሺ ፍቅር እባላለሁ። በቲክቶክ ስሜ ደግሞ ፍቅር ኦፊሻል። የ30 ቀን ቻሌንጁ ያው ሀሳቡ ገና ሲመጣ ጀምሮ አንቺ በደንብ ታውቂዋለሽ እና ሞር እያበረታታሽን ነበረና ወደ ቻሌንጅ እንዲቀየር ሀሳብ ያመጣሁት እኔ ነበርኩ ካስታወስሽ እና ያው በጣም ደስ በሚል ሁኔታ ነው የጀመርኩት። በዚህ ቻሌንጅ ስለ ራሴ ጠንካራ ነበርኩ ለካ። ይህንን ነው እኔ ከራሴ በአንድ ቃል ስገልጸው፣ ለካ ጠንካራ ነበርኩኝ። ብዙ ነገሮች መስራት እችል ነበር። ፕላስ ደግሞ በይሉኝታ ብዙ ያጧቸው ነገሮች እንዳሉ ተረድቻለሁ ከራሴ። እኔ ሰዓት ቢኖረኝ በአንድ ቀን ውስጥ ከ24 ሰዓቱ ማለት ነው ሁሉንም ኮንተንት የምቸገር ሰው አይደለም። አይዲያ አያጥረኝም። በየደቂቃው እኔ አይዲያ ይመጣልኛል እና ይሄ የነበረኝ ውስጤ የነበረኝ ነገር ነበር እና እሱን ነው የማወጣው። የተቸገርኩት ጊዜ ብቻ ነው፣ ሰዓት። ያለማቋረጥ አላሰብኩም። ከዚህ በኋላ ከ30 ቀኑ በኋላ ቢቀጥል ራሱ 20 ሆኖ ቀጥላለሁ። ጀግና ሴት በሚገባ። ቲክቶክ ለመጀመር የሚፈልጉ ሰዎች ከዚህ በፊት እኛ ገና ቲክቶክ ስንጀምር የተባልነው ነገር አለ። አሁን እንትን አልን ማለት አይደለም፣ ግን ቢያንስ ይሄ ከምን ይሉኛል ወጥተናል እና ከዛ መንፈስ ወጥታችሁ ራሳችሁን ሆናችሁ መድረስ ያለባችሁ ቦታ ድረሱላችሁ። በመጀመሪያ ደረጃ ያው ፈጣሪ ነው የማመሰግነው። ሲቀጥል ደግሞ እንደዚህ ላሰባሰብሽን አንቺ፣ ከዛ አሉ ሪፖስት እያደረጉ የማያውቁኝ የሚያበረታቱኝ፣ ሲደክመኝ ቪዲዮቼን አይተው አይዞሽ የሚሉኝ ኮሜንታተሮችን ቢሆኑ ፎሎወሮቼ፣ እነሱን ማመስገን እፈልጋለሁ።